ዛሬ አኬና ብሩክ እንግዶቼ ናቸው። ለምን ጀርባ ሰጣችሁ ካላችሁ ለደህንነታቸው ነው። ትዕግስትን እንዴት አገዟት፣ ሂደቱ ምን ነበር የሚለውን በዚህ ቆይታ ይነግሩናል። እናንተ በያላችሁበት አብራችሁን እንድትሆኑ በአክብሮት እንጠይቃለን። እንኳን ደህና መጣችሁ። እንዴት ናችሁ? ከማን ልጀምር? ያው መጀመሪያ ባለ ታሪኩ ስለሆነ ከብሩኬ ልጀምር። እንግዲህ እኛ ስንሰማው እውነት ለመናገር ተመልካቾችም ሆኑ እኛም በቀረጻ ወቅት እንዴት ሊሆን ይችላል እያልን በቃ በጣም በመደነቅ ነው የሰማነው፣ ፕሮግራሙንም የሰራ ነው። አንተ ትዕግስትን እንዴት ነበር ያገኘሃት? እውነት ታሪኩን ስትነግርህ የነበረ ስሜት እንዴት ነው? ያው እውነት ለመናገር ትዕግስት ለስራ ነበረ ወደኛ የመጣችው። ወደኛም ስትመጣ ያው እኔ የብራዘር ወይም ደግሞ የወንድሜ ግሮሰሪ ነበረ። እዛ እንደ አንድ ስራ ኃላፊ ሆኜ ነው የምሰራ። ከዛ መጣች። እንደዚህ ስራ ፈልጋለሁ ሰው ነው ይላከኝ አለች። ወደዛ ለመግባት ስራ አይጠፋም ጠይቅ ብሎኝ ሰው ላከኝ ብላ መጣች። ከመጣች በኋላ ጠየቀችኝ። ከዛ ችግር የለውም እሺ ብዬ ግን መታወቂያና ታጅ ታመጫለሽ አልኳት። እሺ ዛሬ የለውም ግን አመጣለሁ አለችኝ። መጣች፣ ገባች። የመጀመሪያ ቀን ሰርታ ግን የሆነ ስሜት ነበረባት። ከዛ የመጀመሪያ ቀን እንደሰራች ወደ ማታ አካባቢ ጠራችኝና ብሩክ አለችኝ። አቤት አልኳት። የሆነ ጓደኛ ነበረችኝ እና በፍቅረኛዋ እንደዚህ ተጎድታለች። እሷን በምን መልኩ ነው ምናግዛት አለችኝ። በቃ እኔ ማቃችሁ ሰዎች ስላሉ በእነሱ በኩል እንሞክራለን። አሁን ስራ ስለሆነ በቃ ስራችን ላይ ትኩረት እናድርግና ከዛ በኋላ ችግር የለውም ያለውን ነገር እኔ እጠይቃለሁ ምናምን አልኳት። ይሄን አለም ቦታ አልሰጠሁትም ያኔ እንደዛ ስትለኝ ልጅቷ በቃ አይ ዝም ብሎ ወሬም ሊሆን ይችላል በሚለው አስቤ ማለት ነው። ግን ልክ እንደመጣች ሻሽ ምናምን አድርጋ ነበረ። ከዛ ስራ ስገባ ይሄኛው አንገቷ በጣም ሆነ ያስፈራል ስታዩ፣ እጅ ላይም ነበረ። ከዛ ምን ሆነሽ ነው አልኳት። ከዛ እንቅርት አስወጥቼ ሌባ ሁለት ነገር ነበረ። ለሌሎቹ ሌባ ካለች አንዱን እንቅርት አስወጥቼ ነበረ የምትላችሁ ማለት ነው። የተለያየ ቃል ነው የምትናገረው። አዎ ፈርታ ለመናገር። ከዛ በቃ ብዙ ሰው እየመጣ ኧረ እቺ ልጅ አባራት፣ በአንድ ቀን እቺ ልጅ አባራት፣ እቺማ ታጋይ ነበረች በዛን ጊዜ ነው እንደዚህ የሆነችው እያሉኝ ነበረ ማለት ነው። ደንበኞቼ ናቸው ወይስ? ደንበኞቼ ናቸው እንደዛ የሚሉኝ እና እዛ ያሉት ሰራተኞች የሚሉኝ ነበር እንደዛ። ከዛ በኋላ በሁለተኛው ቀን 5 ሰዓት ገቢ ነበረች። ገባች። በጣም እዛ የሆነ ከስተመሮች ነበሩ። እነሱ እያስተናገደች አቃታት። እያለቀሰች ሮጣ ወጣችና ወደቀች። ተከትዬ ስወጣ ወደቀች። አነሳዋትና እያለቀሰች ጎዳና ልወጣ ነው አለች። ምንም አላለችም ሌላ። ጎዳና ልወጣ ነው። ምንድነው? ምን ሆነሽ ነው ጎዳና የምትወጪ አልኳት። አይ በቃ እኔ እንደዚህ ፈርቼ ነው ያልተናገርኩት። ያ የነገርኩህ ሂስትሪ የራሴ ነው አለች። ምን የራሴ ነው? ገና በሁለተኛ ቀን ማለት ነው። አንተ እንግዲህ እችን ሰው አባራት የሚሉ የተለያዩ አስተያየቶች እየተነገሩህ ነበረ። ያ በውስጥህ እያለ ገና በሁለተኛው ቀን አልቻለችም፣ ወደቀች እንዳሰሪና በዛ መካከል ደግሞ በቃ ጎዳና ልወጣ ነው የነገርኩህ ታሪክ የጓደኛዬ ሳይሆን የራሴ ነው ስትል ምን ተሰማኝ? በዛች በጣም እኔ ሰው የትኛውም ሰው ሲያዝንና ሲያለቅስ አልችልም፣ አብሬ ነው ማለት እና በጣም እኔ በቃ ተሰማኝ። ልክ ምንድነው ምናምን ስላት ቁስሏን አሳየችኝ። እኔም በሰዓቱ በቃ ራሴን አላቅም። ከዛ በኋላ እንትን አልኩኝና በጣም ነበር ያለቀስኩት። አይ በቃ ጎዳና ትወጪ ብዬ የሰለሞን ይሄ ስልክ ነበረኝ። ከዛ ደወልኩለት። ከዛ እንዳጋጣሚ ስቱዲዮ ነበረ፣ ቀረጻ ላይ ነበሩ። ማናጀሩም አብሮት ነበር። አነሳልኝ። እንደዚህ ነው ሰለሞን፣ እንደዚህ ሆናለች ልጅቷ እና እንደዚህ አይነት ግፍ ነው የደረሰባት። አንዴ እንዳትዘጋ ጠብቀኝ፣ ስቱዲዮ ከኔ ጋር ያሉትም እንዲሰሙ ድምፅህን ከፍ አድርግና እኔ ስፒከር ላይ አደርጋለሁ አለኝ። እሺ ብዬ ሁሉንም አብራርቼ እሷ የነገረችኝን ነገርኩት ማለት ነው። ከዛ እስከ ጠዋት ድረስ ራሷ ላይ የማይሆን ነገር እንዳታረግ ሰጋ። ሰጋ። አንተ ጠብቃትና ያለውን ነገር መስጠት ያለብህን ስጥ፣
ማረግ ያለብህን አድርግ፣ እኔ ከመጣሁ በኋላ አረግልሃለሁ፣ ያንን እመልስልሃለሁ አለኝ። ከዛ እኔም ከጎንሽ ነኝ እስከ መጨረሻ እግዚአብሔር የፈቀደውን እስከ መጨረሻ አልቆምም፣ እታገላለሁ። እስከዛ ድረስ ግን አንቺም ደግሞ እግዚአብሔር ትረፊ ያለሽ ከዚህ ሁሉ ብላ ፈጣሪ ፈቅዶ ነው እንድትኖሪ ምክንያት ስላለው ነው ምናምን አልኳት። በንጋታው ሰለሞን መጣ። ሰለሞን ሲመጣ ከሰግድ ጋር ነበር የመጡት። ቁጫል መጣ፣ ተናገር። እሱ ማወራ ጠየቃት። ምንድነው የሆንሽው አላት። እንደዚህ ያለውን ነገር እያለቀሰች ነበር ነገረችው። ከዛ አሳይ ቁስሉን አሳየችው። በጣም አለቀሰ። በቃ በሰዓቱ ሰለሞን በጣም እግዚአብሔርን ከሚልሽ በላይ ማለት ነው። ከዛ በኋላ ዝም ያልደወልንበት የለም። ያን ቀን ያልደወልንበት ሰይፉ ጋር ደወል ኢቢኤስ ላይ መልሰን ደግሞ አዶናይ ጋር ተደወለ። የማስተራብነት ስልክም ተፈለገ። ብሩክ ኒውስ እሱም ጋር ተደወለ። ለመልክተኛም በቃ ያልተደወለበት ቦታ የለም ያን ቀን። ከዛ በኋላ በስልካችን ቀርጸን እንትን ልንል ነበርና ስናስቡ መረጃ ይዛ አልመጣችም። በአፍ ነው ያ መምጣት ስላለባት በቃ ቆይ እስቲ ይሄን ነገር እንትን እንላለን ብለን ወደኋላ ካልን በኋላ ከዛ በኋላ እንደዛው እኛ ጋር ቆየች። ቁርስ አብራት ነበር የሚበላ። አትበላም ምግብ። ቁርስ አብራት ይበላለው፣ ምሳ እንደዛው፣ ራትም እንደዛው። ከዛ ብዙ ነገር በቃ አረ በቃ እቺ ልጅማ ይሄን ቤት ልታፈርስ ነው የመጣችው፣ አንተ ለምንድነው ማታስወጣት? ሁሉ ሰው እግዚአብሔርን ከሰራተኛ ጀምሮ ማለት ነው። ከዛ በቃ የሚያስፈልግሽ ብዙ ነገር ስላለ መብላቱ መጠጣቱን አይደለም እሱን እዚሁ ትበያለሽ ትጠጫለሽ። ስለዚህ በቃ ምናምን ብለን ብሩን ሰብስበን ሰጠናት። ከዛ በኋላ ቁስሉን ካሳየችኝ በኋላ በጣም በቃ ተሰማኝና ብርድ ልብስ አስገዛው፣ አዲስ ብርድ ልብስ። ሌላም ነበረ የምትለብሰው ግን ብርድ በዛ እንዳይመታት ብዬ ሌላ አዲስ ብርድ ልብስ ሾላ የሆነ ዘውዱ የሚባል ልጅ አለ በጣም እግዚአብሔር የባረከው ሾላ ላኩትና እሱ ብርድ ልብሱን ገዝቶ መጣ። ይሄናል እንግዲህ በቃ ስትቀመጥ አብራ ስበላ አብራ ስጠጣ ወንድሜ ምንም ነገር አይለኝም ነበር። ተሻላት እንዴት ሆነች አይዟ አዲስ ይባላል እና በጣም እሱም ከጎኔ ነበር። እስቲ እኔ የወንድምሽን ቤት ቢሆን የማንም የራስሽን እንኳን ከሆነ ቤተሰብ የሚቃወም ከሆነ ምን ማረጋቺ። እሱ ግን አንድ ቀን አልተቃወመኝም። ከዛ በቃ በርታ ነበር የሚለኝ። ከዛ በኋላ እየረዳናት መጨረሻ ላይ ምን አይነት ሐሳብ መጣልኝ፣ የፍርድ ቤት ውሳኔው እንደሚያስፈልግ ገባኝ። ስለዚህ ሶስና አልኳት አስቀምጫት። ለምን የተሰበሰበ ብርም ስለነበረ ያ ብርም እንዳያልቅ በቃ እንደዚህ ያርጊ ይሆናል እሱን ቃል ገባልሻለሁ ከእግዚአብሔር ጋር ግን ሂጂና ያንን የፍርድ ቤት ውሳኔ አስወስነሽ ነይ። እሷ እንደተወሰነ አታውቅም። እዚህ ነበረች፣ እሱን ተከትላ መጣች። ውሳኔው ምን ላይ ደረሰ አታውቅም። ስለዚህ ሂጂና ያንን ነገር አስወስነሽ ውዘሽ ነይ ያልኳት። ሄደች። ከዛ በፊት ግን እሱን ታገኘው ነበር አይደለ? ያለበትን አድራሻ አውቃ እሱ ጋር እንደነበረችውላ እሱ ጋር ስራ ስትሰራ እንደነበረችውላ አታውቅም ነበር። ስትናገር ነበር። ለአንተ ነገረች? ነገረች። ምን አልካት? እኔ ለምን እናም በቃ ሰለሞንም ካወራም በኋላ እሱን ለማሳዝ ነው የምትለው። ስለዚህ ግዴታ መቅረብ አለባት። አመናት። ካልቀረበችው ደግሞ የሰውዬ ይጠፋል። ስለዚህ እሷ የምትለው እርዳታ ሊጠይቅ ነው እንጂ አንተን ለማሳሰር ነው አትልም። እና እኛ ጋርም ስትቀመጥ እንደነበረ ስልኬን ሁላ እንደወሰደ ከደወለልኝ እንዳላነሳ ካነሳው እንኳን እሱ መሆኔን ካወቅኩ እንዲዘጋ ነበር የምትነግረኝ ስልኬ። ስለዚህ በደንብ ተዘጋጅታለች እሷ። በቃ እሷ ራሷን ሬዲ አድርጋለች ለዚህ ነገር። እኔም ደግሞ አይዞሽ በቃ ምንም እንደሆነው እግዚአብሔር ደግሞ አትርፎሻል፣ ከዚህ በኋላ ምንም አያረግሽም፣ ምንም አትሆኝም፣ ብትሞቺ መጀመሪያ ነበር የምትሞቺ እላታለሁ። ከዛ በኋላ ባህር ዳር ሄደች።